ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ እኔ ደህና ነኝ። ግን የሆነ ነገር ልላችሁ ነው የመጣሁት። ሴቶች ሆይ አረብ ሀገር ያለነው ሴቶች ተጠንቀቁ፣ በደንብ እንጠንቀቅ። ከኔ ትምህርት ትውሰዱ። ይኸው ዛሬ አልቅሼ አልቅሼ አይኔ ምን እንደሚመስል እና ዛሬ 9 ዓመት የሰው ሀገር ከመጣው ማለት ነው። 9 ዓመት ግን ልጆች አሉኝ ኢትዮጵያ። የ3 ልጅ እናት ነኝ እና እንደመጣው እንዲህ አልነበረም ፊቴ ማለት ነው። ይሄ የምትመለከቱት ጥርሴ ነጭ ነበረ። ቆንጆ ሴት ነበርኩኝ ማለት ነው፣ እንግዲህ እንደኔ ማለት ነው። ግን ከኢትዮጵያ ስመጣ ሁሉም ሰው ነው የሚመኘን። ለእኛም አዲስ ስለሆነ ሀገሩ ሰዎች ሲፈልጉን የሚወዱን ይመስለናል፣ እንደኔ ማለት ነው ይመስለኛል። እና ይሄ ሰው ወዶኛል፣ ያከብረኛል። እኔ ደግሞ አንድን ሰው ስጠጋ ማንንም ሰው ስጠጋ ቤተሰቤ ደሃ ነው፣ ልጆችም አሉኝ። የኢትዮጵያ ባሌ ያው አግብቻለሁኝ እና ወልጃለሁ። ያው በ20 ዓመቴ ነው እዚህ ሀገር የመጣሁት፣ በ22 ዓመቴ ማለት ነው ሳውዲ የመጣሁት። ዛሬ ያው ጠለብ ሲዘጋ ነው የመጣሁት። 10 ዓመት ነው እንዴ? መለስ ሲሞት ኢትዮጵያ ነበርኩኝ እኔ። ስንት ዓመት እንደሆነ ግን አላውቅም። ከመጣሁኝ ዛሬ ወይም 10 ዓመት እንዴ ነኝ። እና ዛሬ ነው ይሄ እንዲህ የምትመለከቱኝ ስንት ዓመት እንደመሆን እንግዲህ እኔ እንጃ። በ22 ዓመት መጣሁ። ዛሬ 10 ዓመት እዚህ ሀገር እንግዲህ ማሰብ አያቅታችሁ። ፊቴ ተበላሽቶ ሰራለሁ እቤት ሰራለሁኝ፣ ብር ይዛለሁ ላለው ባልነው መጣ። ልጅ አለኝ እናት አለኝ የምረዳ ስለው ጊዜ ችግር የለውም ብሎ መጣ። አንድ ላይ ቤት እንሰራለን አለኝ። ብሬን የሰራሁትን ሰጠዋለሁ በየወሩ 2,000 ሪያል ማለት ነው። ስሰጠው በላኝ እና አንዴ እንደዛ ብሩን ወደ 10,000 ሪያል ሲደርስ መጣና አገባው እንጂ እዚህ በመጀመሪያው አገባሁትና ከዛ አንድ 10,000 ሪያል ሲደርስ ተቸግሬ ያለው ብርሽን አፍ በይልኝ አለኝ። እኔ እንግዲህ ጓደኛ ለጓደኛም ተሰጣቶ እኔ አሁን ቢቸግረኝ ለጓደኛዬ ትሰጠኛለች። ከዛን እሷም ስትቸገር እኔም ሰጣታለሁ። እንደዛ መስሎኝ ነው። ባልና ሚስትም እንደዛ የሚረዳዳ መስሎኝ። ችግር የለውም አንተ ከምትቸገር ብሩ ቢጠፋ ይሻላል እና ችግር የለውም አልኩት። ደስ አለው። ዛሬ እኔ የሆነ ጊዜ ተቸገርኩኝ፣ የኮሮና ጊዜ ተቸገርኩኝ። ከቤተሰቦች የተቸገሩ ስራ የለም መግቢያ አጣሁ። እሱ ፊት ለፊት ላይ ቆሜ እንዲህ እኮ እያሉኝ ነው፣ እንዲህ እኮ እየጠየቁኝ ነው እላለሁኝ። ከዛ ሰላም ሲሆኑ እኔ ሰላም ሆናለሁ። ከዛ እነሱ ሲጨናነቁ ዛሬ ተጨንቄ ሲሰማኝ ነው የወጣሁት ወደ ቪዲዮ እና እነሱ ከዛ ሰላም ሲሆኑ እኔ ውስጤ ሰላም ይሆናል። እነሱ ከዛ ደግሞ ሲቸገሩ እኔም እዚህ ሰላም አላገኝም። ብበላም ብጠጣም ምንም ሰላም የለኝም፣ ውስጤ ይረበሻል። እና እባክህን እንዲህ ነው ብዬ ስነግረው ጊዜ እንዲህ ቤተሰቤ እንዲህ ልጅ ተቸግረዋል ስል ጊዜ ዝም ብሎ ሞባይሉን ያያል፣ ይዘፍናል። እኔ የሰጠሁት ብር ሁሉ ምንም አልመሰለውም። እኔ ግን ነፃ ሳይሆን የሰጠሁት ያው እኔም ሲቸገር የሚረዳኝ መስሎኝ ነበር። እንደዛ ነበር የመሰለኝ። ለካ አንበልቶ ዝም ነው እንዴ! እና ልል የፈለግኩት ብዙ ነው፣ የኔ ታሪክ ብዙ ነው። እና ልል የፈለግኩት ሴቶች እህቶቼ ወይ እንደኔ እንዳትሆኑ። እኔ ሁሌ ዛሬ 4 ዓመት ነው ካገባሁኝ፣ ሁሌ ነው ማለቅሰው። ሁሌ አረብ ቤት ስገንስ አለቅሳለሁ፣ ስለ ራሴ ታሪክ ሳስብ ማለት ነው። ስወለወል አለቅሳለሁ። የሆነ ነገር በቃ ኢትዮጵያ መግባት ፈልጋለሁ። ብር የለም በእጄ፣ ቤት ያስፈልገኛል። ስንት ነገር ነው የሚያስፈልገኝ። የኢትዮጵያ ሕዝብ እቺ ሴት ብር ያለኝ ይመስላቸዋል እና ከዛ አይረዱኝም። ያው እኔ ነኝ የምረዳቸው። ብገባም ደግሞ እነሱ እኔ ሊረዱ ሳይሆን ከነሱ እኔን አይረዱኝም መቼም።
የላቸውማ ከኔ ነው የለመዱት። ግን አገሬ ናፍቀኛል፣ ለመግባት ፈልጋለሁ። ልገባ ቤት የለኝም እና አሁን ብሶተኛ ሆኜ ነው። በጣም ይቅርታ ተጠንቀቁ ለማለት ነው። እኔ ሴቶች ተጠንቀቁ፣ በእኔ የደረሰ እንዳይደርስባችሁ። ግን ሁሌም ዱዓ ነው ማድረግበት በዚህ ሰውዬ ላይ ማለት ነው። እና ራሳችሁን ጠብቁ። የሳውዲ አረቢያ ወንዶች ቢያታልሏችሁ አትታለሉ። ምንም ቢሏችሁ ምንም እንግዲህ ያውቃሉ መጀናጀን። ሴቶችን ማሳመን ይችሉበታል። እና ራሳችሁን ጠብቁ ለማለት ነው። ራሳችሁን ጠብቁ። ብራችሁን ያዙ። ለማንም ሰው አትስጡ ገንዘባችሁን። ማንም ሰው አይረዳችሁ። ብራችሁ ነው ለእናንተ የሚረዳችሁ። ብራችሁ በእጃችሁ ካለ ትከበራላችሁ። እና ራሳችሁን ጠብቁ። ምን ለማለት ፈልጌ ነው? እኔ አሁን ስራ ቦታ ገብቼ ስራዬን እሰራለሁ። ኢጃዛ የሚባለውን ነገር አልሄድም። ድሮ 10 የሚደወልብኝ ቀረ። ብር አልሰጥማ ከለከልኩኝ ብር። እኔ ግን አሁን የወንድ ናፍቆት ሳይሆን የሚያስለቅሰኝ ሰው የለም ነው የምለው። እኔ ሰው አለ ተብሎ እኮ አይደለም የሚኖረው። ሰው የለም፣ በቃ የለም ሰው። በየወሩ ወስጄ ስሰጠው ያለ እኔ ሰው የለም። በጣም ነው የሚደውልልኝ፣ በጣም ነው የሚያስብልኝ። አውርቶ አይጠግብም። ዛሬ ግን ብሬን ተበልቼ ካየው በኋላ የራሴን ብር ሰብስቤ ይዤ ስቀመጥ ሚስኮል ሳረግም አይደውልም። እኔ ግን ሚስኮል የማደርገው ቀሪ ብር አለኝ ለመቀበል ነው እንጂ ሰላም ቤተሰቦቼ ሰላም ሲሆኑ ቤተሰቦቼን የሚወድ ሰው ከሆነ እኔም ሰላም ሆናለሁ። አንድ ሰው እኔን ወደደ ማለት ልጆቼን ከወደደ ነው፣ ቤተሰቤን ከወደደ ነው። ቤተሰቦቼን ጠልቶ እኔም ብቻ መውደድ አይቻልም። እነሱ ሴት ይሄዳሉ እና ለዛ ነው ተጠንቀቁ ለማለት ነው። ብዙ 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 ችግር አለብኝ እኔ፣ ብዙ ተነግሮም ማያልቅ። ትንሽ እንዲህ ሳወራ ራሴም ያርፋል እና በጣም ሰላት እየሰገድኩኝ ሲሰማኝ እስቲ ትንሽ ላውራ በዚህ ቪዲዮ ላይ ብዬ ነው የመጣሁት። ተጠንቀቁ እህቶቼ፣ እውነቴን ነው የምለው፣ ተጠንቀቁ። እንደኔ እንዳትሆኑ። በእኔ ይብቃ። ይስቃሉ፣ ይስቃል ሰው ሲያወራ። የኔው ባል ማለት ነው ምንም አይልም፣ ይስቃል። ጥሩ ሰው ይመስላል። ታምሜ ብዙም በሽታ የለብኝም። ይኸው ጨጓራ ምናምን ሲያመኝ በራሴ ብር ነው የሚሄድ ሐኪም ቤት። ባል ነው አይደል እንደ ሚስትን የሚወስድ እችላለሁ ብሎ አይደል እንዲያገባ። ስራ አጥቼ ቤት ከገባሁኝ እኩል አምጪ እኩል አዋተን ነው የምንበላ ነው የሚለኝ። ምግብ የቤት ኪራይ እኩል ነው የምከፍለው። ግን ኒካይን ፍታኝ፣ አውርድ፣ ኒካይን አውርድ። አንተ እጅ ላይ ነው ያለው ሁሉም ነገር። መፍታትም ምንም ማድረግ የምትችለው አንተ ነህና ፍታኝ። አትሆነኝም፣ አልሆነህም፣ ፍታኝ። አታስቸግረኝ ስለው ጊዜ አይሻለኝም እና አላህ ጥሩ መፍትሄውን ያምጣልኝ። ተጠንቀቁ ለማለት ነው። ልጆች ተጠንቀቁ፣ ሴቶች ተጠንቀቁ፣ ተጠንቀቁ፣ ወላሂ ተጠንቀቁ። እኔ ግን ቤተሰቤን ቢወድልኝ ሳንቲሜን ቢበላ ምንም ችግር የለውም፣ ይብላው። እኔንም ቤተሰቦቼንም ቢንከባከበኝ ችግር የለውም። የትም ወስድ እኔ ሰርቼ የትም እኮ አልወስድም። ወይኔ ሰው በሉ ወሬ ያበዛውባችሁ።